በዩናይትድ አረብ ኤሚሬትስ ስትኖሩ በጣም መጠንቀቅና መጠበቅ ያለባችሁ 7 ህጎች። እነዛም አንደኛው አደንዛዥ ዕፅ ማዘውተር መጠቀም፣ አንደኛ የብር ቅጣት አለው፣ ሁለተኛ የእስር ቅጣት አለው፣ ሶስተኛ የውጭ ሀገር ዜጋ ከሆነ ወደ ሀገር ቤት የመሸኘት ቅጣት አለው። ሁለተኛ ስርቆት፣ የእስረት ቅጣትና የብር ቅጣት አለ። ሶስተኛ ድብድብ ኦር ጥቃት፣ አንደኛ የእስር ቅጣት አለው፣ ሁለተኛ የብር ቅጣት አለው። ማህበራዊ ሚዲያ ላይ ያለ ሰውየው ፈቃድ የአንድ ግለሰብን ፎቶና ኦር ቪዲዮ መፖሰት ኦር መለጠፍ አንደኛ የብር ቅጣት አለው፣ ሁለተኛ የእስር ቅጣት አለው። ትራፊክ ህግ ጥሰት አንደኛ የብር ቅጣት አለው፣ ሁለተኛ የእስር ቅጣትም አለው፣ ሶስተኛ የላይሰንስ እገዳ አለው። በሶሻል ሚዲያ ላይ መሳደብ አንደኛ የብር ቅጣት አለው፣ ሁለተኛ ደግሞ የእስር ቅጣት አለው። ሐሰተኛ መረጃ ማሰራጨት፣ ከነዚህ ስህተቶች ራሳችሁን ከጠበቃችሁ ዩኤ ላይ መኖር ትችላላችሁ። ያ ማለት ሌሎች ስህተቶች የሉም ማለት አይደለም። እንደየጥፋቱ መጠን ቅጣቱ በዩናይትድ አረብ ኤሚሬትስ ስትኖሩ በጣም መጠንቀቅና መጠበቅ ያለባችሁ 7 ህጎች። እነዛም አንደኛው አደንዛዥ ዕፅ ማዘውተር መጠቀም፣ አንደኛ የብር ቅጣት አለው፣ ሁለተኛ የእስር ቅጣት አለው፣ ሶስተኛ የውጭ ሀገር ዜጋ ከሆነ ወደ ሀገር ቤት የመሸኘት ቅጣት አለው። ሁለተኛ ስርቆት፣ የእስረት ቅጣትና የብር ቅጣት አለ። ሶስተኛ ድብድብ ኦር ጥቃት፣ አንደኛ የእስር ቅጣት አለው፣ ሁለተኛ የብር ቅጣት አለው። ማህበራዊ ሚዲያ ላይ ያለ ሰውየው ፈቃድ የአንድ ግለሰብን ፎቶና ኦር ቪዲዮ መፖሰት ኦር መለጠፍ አንደኛ የብር ቅጣት አለው፣ ሁለተኛ የእስር ቅጣት አለው። ትራፊክ ህግ ጥሰት አንደኛ የብር ቅጣት አለው፣ ሁለተኛ የእስር ቅጣትም አለው፣ ሶስተኛ የላይሰንስ እገዳ አለው። በሶሻል ሚዲያ ላይ መሳደብ አንደኛ የብር ቅጣት አለው፣ ሁለተኛ ደግሞ የእስር ቅጣት አለው። ሐሰተኛ መረጃ ማሰራጨት፣ ከነዚህ ስህተቶች ራሳችሁን ከጠበቃችሁ ዩኤ ላይ መኖር ትችላላችሁ። ያ ማለት ሌሎች ስህተቶች የሉም ማለት አይደለም። እንደየጥፋቱ መጠን ቅጣቱ